ተመልካቾቻችን አሁን የደረሰን ሰበር ዜና አለ። የአብይ አህመድ አገዛዝ ከፍተኛ ቁጥር ያለውን ሰራዊቱን ወደ አማራ ክልል አስገብቷል። በተለይም የኦሮሚያ ልዩ ኃይል ዩኒፎርም በመለወጥ የመከላከያ ሰራዊትን መለዮ አጥልቆ ወደ አማራ ክልል መግባቱ ነው የተገለጸው። በሌላ በኩል በሰሞኑ ውጊያዎች ከፍተኛ የመቁሰል አደጋ የደረሰባቸው የአብይ አህመድ ሰራዊት አባላት በቀድሞ አላጌ የግብርና ኮሌጅ ውስጥ ሕክምናቸውን እየተከታተሉ መሆናቸው ነው ያገኘነው መረጃ የሚያመለክተው። በጎጃም በበርካታ አካባቢዎች ውጊያ ተካሂዷል። በተለይም በቲሊሊ አካባቢ በተካሄደው ውጊያ ከፍተኛ ቁጥር ያለው ያገዛዙ ሰራዊት ላይ ኪሳራ መድረሱን ነው በመረጃው የተመለከተው። ሰሜን ሸዋም እንደዚሁ ከፍተኛ ቁጥር ያለው ያገዛዙ ሰራዊት በእጅ በመስጠት ላይ እንዳለ ነው። በዋናነትም ሚሊሻውና የአድማ በታኝ አባላት ወደ ፋኖ በመሄድ እጃቸውን በመስጠት ላይ መሆናቸውን ነው መረጃዎች የሚያመለክቱት። እነዚህን ሰብሰብ አድርገን ወደ እናንተ እናደርሳለን። ወደ ዘውትር ተሳታፊያችን ልለፍና መረጃዎቹን በቀደም ተከተል ያቀርብልናል። እስቲ አንተ በኩል ያሉትን መረጃዎች በዝርዝር አቅርብልን። አመሰግናለሁ መሳይ። እንግዲህ ከሰሞኑ በአገዛዙ ጦር ላይ በተለይ በዋናነት በወሎ አካባቢ በደረሰበት ከፍተኛ ሽንፈት ተስፋ የቆረጠው ኃይል ለአንዴና ለመጨረሻ ጊዜ በማለት የሀገሪቱን የመከላከያ ሰራዊት፣ የኦሮሚያ ልዩ ኃይልን እንዲሁም የአማራ ሚኒሻንና አድማ ብተናን እንዲሁም የሰላም አስከባሪ ጦር በሚል በአዲስ መልክ ከሰሞኑ የተደራጀውንና በተጨማሪም እንዲሁ የጸረ ሽምቅ ኃይል ብሎ ያደራጃቸውን በአማራ ክልል በበርካታ አካባቢዎች እያጋዘ እንደሚገኝ ይታወቃል። እንግዲህ በተለየ ሁኔታ ከትናንትና ጠዋት ጀምሮ የአገዛዙ ጦር በርካታ የክልሉ አካባቢዎችን ወታደራዊ ስምሪት እየሰጠ እንደሚገኝና የፋኖ ኃይሎች ደግሞ እንቅስቃሴ በሚደረግባቸው አካባቢዎች በአገዛዙ ጦር ላይ ከፍተኛ ጥቃት በመፈጸም ትልልቅ ድሎችን በማስመዝገብ ላይ እንደሚገኙ ነው የታወቀው። እንግዲህ ብዛት ያለው ጦር በክልሉ ስምሪት ወስዶ እንቅስቃሴ ሲያደርግ በተለይ ደግሞ ከጎንደር ከተማ አቅራቢያ ማክሰኝት፣ እንፍራንስ፣ ደጎማ፣ በለሳ አካባቢዎች እንቅስቃሴ እያደረገ ቢሆንም ነገር ግን በዚህ እንቅስቃሴ የአገዛዙ ጦር ላይ በሰነዘሩት የመልሶ ማጥቃት በሰራዊቱ ላይ ከፍተኛ የሆነ ጉዳት እንዳደረሱበት መረጃዎች ያመላክታሉ። በተለይ ደግሞ በሰሜን ሸዋ የአየር ወለድ ኮማንዶ ከ101ኛ እስከ 105ኛ 5 ክፍለ ጦሮች በጋራ እንቅስቃሴ እያደረጉ ቢሆንም በጣም በከፍተኛ ደረጃ ተመቶ ወደ መፈራረስ ደረጃ መድረሱን ነው መረጃዎች እየጠቆሙ የሚገኙት። ይህ የአየር ወለድ ኃይል በመራቤቴ ቀጠና በሜዳ አካባቢ ሬማ ተብሎ በሚጠቀሰው ወረዳ ላይ በደረሰበት ከፍተኛ ኪሳራ የተበሳጨው የአገዛዙ ዛሬ የኮማንዶ አባላት አሰማርቶ ከፍተኛ ውጊያ እየተደረገ ቢሆንም ራሱ በተለይ 101ኛ ክፍለ ጦር የአየር ወለድ አባላት ባደረጉት ውጊያ ተሸንፈው በመበተን ላይ እንደሚገኙና በርካታ የ101ኛ አየር ወለድ አባላት እጃቸውን እየሰጡ እንደሚገኙ መረጃዎች አመላክተዋል። ይህ በእንዲህ እንዳለ በደብረ ማርቆስ ከተማ በትናንትናው ዕለት ዋጋም በተባለ ቦታ ላይ በሚገኙ የሚኒሻ ካምፕ ላይ ጥቃት በመፈጸም በርካታ የሚኒሻ አባላትን መግደል መቻላቸውንና በምሽጉ ላይ የነበሩ በርካታ የሞተር ሳይክሎች፣ ወታደራዊ ቁሳቁሶችን አቃጥለው ምሽጉን ሙሉ በሙሉ አውድመው እንደሄዱ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በዛው አካባቢ በቡሬ ከተማ ወደ ቁይ ሲጓዝ በነበረ የአገዛዙ ጦር ላይ ጥቃት ተፈጽሞ ባንጃ ተራራ ከተባለ ቦታ ላይ በርካታ ሰራዊቱ ተመቶ ወደ መጣበት እንዲመለስ መደረጉንና በተለይ እነዚህ ቁይ በተባለች ከተማ ላይ በተደረገ ከፍተኛ ውጊያ ሰራዊቱ በከፍተኛ ደረጃ ተጎድቶ ወደ ኋላ ማፈግፈግ መቻሉን ነው መረጃዎች የሚያመላክቱት። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንዳስታወቀው በዘመቻ መልክ ሰራዊት ሲመጣ በቆረጣ በደፈጣ እንዲሁም በድንገተኛ ጥቃት ማዳከም በኋላ ላይ ደግሞ ቀስ በማለት የመጣውን የመንግስት ኃይል የዘመቻ እቅድ ዋጋ ቢስ እንዲሆን በማድረግ በመልሶ ማጥቃት እያፈራረሱት እንደሚገኙ አስታውቀዋል። እንዲሁም አዴት አካባቢ በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ ቢደርስበትም በድሮን በጣለው አረር አማካኝነት 5 ንጹሃን ሲገደሉ በርካታ የቁም እንስሳቶች መገደላቸውንም ተያይዞ ተገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት በሰሜን ጎንደር ጃናሞራ ወረዳ ወይና በተባለ ቦታ ላይ ከፍተኛ ውጊያ ሲደረግ መዋሉንና በርካታ ጉዳት የደረሰበት የአገዛዙ ጦር ቦታውን ለፋኖ ኃይሎች አስረክቦ ከቦታው መፈጠጡንና
ተበትኖ መሸሸቱን አያይዘው ገልጸዋል። ይህ በእንዲህ እንዳለ በስሪንቃ ከተማ አቅራቢያ አንድ ሙሉ ኦራል ወታደር በፈቃደኝነት የፋኖ ኃይሎችን ሲቀላቀል በሰሜን ሸዋ እንደዚሁ ከ87 በላይ ሸዋ ጠቅላይ ግዛት እዝን በሬማ አካባቢ በአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን መቀላቀላቸውን አስታውቀዋል። በዚህ ጋር ተያይዞ የኮማንዶ አባላትም እንዲሁ በዚህ በሬማ በአካባቢ የተደረገው ውጊያ በርካታ የ101ኛ አየር ወለድ አባላት ለራስ አበበ አረጋይ ክፍለ ጦር እጃቸውን መስጠታቸውን አስታውቀዋል።